ሰላም ጤና ይስጥልን ውድ ቤተሰቦቻችን ይህ በተለያየ ጉዳዮች ላይ ሙያዊ ምልከታችንን የምንሰጥበት ፖድካስታችን ነው። በዚህ ፖድካስት ላይ ክሊኒካል ሳይኮሎጂስት ዳዊት መስፍን እንዲሁም ደግሞ ካውንስሊንግ ሳይኮሎጂስት እኔ ሄኖን አበበ አብረን የተለያዩ ሙያዊ ምልከቶቻችን የምናስቀምጥ ይሆናል። እንግዲህ በጣም ብዙ ጉዳዮችን ነው ከዚህ በኋላ የምናነሳው። ባይዘይ ተመልካቾቻችንም ሐሳባቸው እንዲነሳ የሚፈልጉትን ሐሳብ ኮሜንት ላይ ቢያስቀምጡን እዛ ላይ መስራት እንችላለን አይደል? በሚገባ ነው። እንግዲህ ለዛሬ የመረጥነው ከተማችን ውስጥ በጣም አነጋጋሪ የሽምግልና ፕሮግራሞችን እየተመለከትን ነው። አንዳንዶቹ ኢቨን ሰርግን ያስንቃሉና የበፊት ሰርጎችን በደንብ የሚያስንቁ ፕሮግራሞችን እየተመለከትን ነው። በጣም ትልልቅ ወጪ ወጣባቸው፣ በጣም ትልልቅ ዲኮር ያላቸው፣ በጣም ትልልቅ አበባ የሚላክባቸው ሽምግልናዎችን እየተመለከትን ነውና አንድ ነገር ከአንድ ቦታ ሳይነሳ አንድ ቦታ ይደርሳል ብዬ አላስብምና ከየት የመጡ ናቸው? ከስነልቦና አንጻርስ ደግሞ እንዴት ይታያሉ ከሚለው እንጀምር። እንግዲህ ደስ የሚል ርዕስ እንደሚሆን ተስፋ አደርጋለሁ። ያው መነሻቸው አሁን ላይ ስናየው ምናልባት የበፊቱን ባህላዊ አመጣጡ እንግዲህ በአብዛኛው ሃይማኖታዊ ከሆነው መነሻ እንደተነሳ ይነገራል። አሁን ላይ ያለውን ስንመለከት ግን ይሄ ምን እንበለው ግሎባላይዜሽን ማለት እንችላለን። አንደኛው ግሎባላይዜሽን ተጽዕኖ ያሳደረ ይመስለኛል። ሌላው ሲቀጥል ደግሞ ይሄ እይታን የመፈለጉ ነገር፣ ለማህበራዊ ሚዲያ ፍጆታነት ነገሮችን ማዘጋጀት፣ እንዲሁም ደግሞ አዳዲስ ቢዝነሶችን መፈጠራቸው፣ ለምሳሌ ይህንን ኢቨንት አዘጋጆች መኖራቸው በራሱ የሚገፋው ነገር አለ። ስለዚህ በአብዛኛው መነሻው ከዛ ጋር የሚገናኝ ይመስለኛል። እውነት ነው። ያው እንደምንመለከተውም አንተም አንስተኸዋል፣ የሶሻል ሚዲያ ፍጆታነት አንጻር ስንመለከተው በጣም የተጋነኑ ነገሮችን እንመለከታለን። አበባ መላክ ሜቢ ከዛሬ 5 ዓመት በፊትም የነበረ ነገር ሊሆን ይችላል፣ ግን ይህ መጠነኛ ሳይዝ ያላቸው አበቦች አይነት ነገር ነው። መጠነኛ ስጦታዎች ነበር የሚደረጉትና ወይም ባህሉን የጠበቀ ልንል በምንችል ሁኔታ አሁን ላይ ግን በጣም የተጋነኑ ነገሮችን ነው የምንመለከተው። ይሄ ውጫዊ ቫሊዴሽን ፍለጋ ላይ ሰው ምን ያህል ኢንቨስት እንደሚያደርግ፣ ብዙ የውስጥ ሰላም እንደሌለ፣ ራስን ከሰው ጋር ኮምፔር በማድረግ ውስጥ በልጦ በመገኘት ውስጥ ደስታን እያገኙ ነው፣ ያው ትክክለኛ ባልሆነ ምክንያት ማለት ነውና እንደዚህ አይነት ነገሮችን እመለከታለሁ። በእኔ በኩል ደስታን ከቁሳዊ ነገሮችን መፈለግ፣ እይታን መፈለግ፣ አንተም እንዳልከው አይነት ነገሮችን እመለከታለሁ። ልክ ነው። አንዳንዴም ደግሞ እንደ መፎካከር እንበለው ከማን አንሳለው የሚል የራስን ዋጋ ከውስጣዊ ስብዕና ይልቅ በውጫዊ ማቴሪያል የመፈለግ ነገር እዛንም እናስተውላለን። ስለዚህ ዋናው ትኩረቱ ምን ላይ ነው? ተይዞ የሚኬደው ነገር ላይ ነው እንጂ ሰውየው ምን አለው የሚለው ነገር ላይ አይደለም። ምናልባት በኋላም ላይ የምናነሳቸው ነገሮች ሊኖሩ ይችላሉ። የበፊቱ ሽምግልና ማስፈቀድ ነው፣ የአሁኑ ሽምግልና ግን ማሳወቅ። ሁለቱ በጣም ልዩነት አላቸው በጣም። ስለዚህ አሁን ያሁሉ አበባም ያሁሉ ውስኪም በግም የመሳሰሉ የሽማግሌዎቹ ብዛት ሳይቀር የእነሱንም ሚና በኋላ እንመጣበታለን። ስለዚህ ብዙ ነገሮች መስመር ትንሽ የሳቱ ይመስላል። ውስጣዊ ነገር ላይ ሳይሆን ውጫዊ ይሄ ካሜራ ላይ የሚታየው ነገር ላይ ማተኮር የበዛ ይመስለኝ። አዎ፣ ለእይታ ብዙ ነገሮች ነው እየተደረጉ ያሉት። ይህንን ነገር ቀርጾ ሶሻል ሚዲያ ላይ ማሳየት፣ ያው የተለያዩ ፕላትፎርሞች ናቸው ያሉት፣ በፌስቡክ፣ በቲክቶክ፣ ኢንስታግራም፣ ዩቲዩብ ላይ ይጫናሉና ያው ራሳቸውን የቻለ ገቢ ቢኖራቸውም ያንን ነገር ግን ፖስት ሲደረግ የሚያዩ ሰዎች አሉና ማህበረሰቡ ላይ ወይም ደግሞ በዚህ የሽምግልና ባህል ላይ የሚያደርሰው ተጽዕኖ ምንድነው? ምን ያህል ነው? አዎ፣ በጣም ብዙ ተጽዕኖ ያሳድራል። ቀደም እንዳልኩት የበፊቱ ማስፈቀድ ነው፣ ያሁኑ ማሳወቅ ነው። እውነት ነው። የሽማግሌዎቹ ሁኔታ ራሱ እንግዲህ በካሜራማኖቹም በሌሎች በፕሮዳክሽን አዘጋጆቹም አቋቋማቸው ሁኔታቸው ምናምን ነው እንጂ ውስጣቸው ያለውን ነገር አውጥቶ የመናገር ነገር የለም። አዎ፣ ቀረጻ ስላለ። ስለዚህ ዋናው የሚያተኩረው ታይታ ላይ ነው። ለዚህ ተመልካች ምን አይነት ፊድባክ ይሰጠናል የሚለው ነው እንጂ የበፊቱን የጥንቱን ሪል የሆነ የሽምግልናን ኢሴንስ አልያዘም። እውነት ነው። ያ ስለሆነ በዛ መልኩ ነው የሚታይ። ለዚህ ውስጣዊ ነገርን ወይም ይሄ አባትና እናትን የማክበር ሽማግሌዎችን የመስማት አካሄድን በቤተሰብ አቅጣጫ የመምራት ሳይሆን በግል ስሜት፣ ፍላጎት፣ ውድድር እንዲሁም የራስን ጉድለት የመሙላት አይነት ነገሮች ይስተዋላሉ። እንግዲህ ለምሳሌ ይሄ ሁሉ አበባ የተሰጣት ሴት ምን አይነት ፓወር ሊኖራት ይችላል? እንደ ማህበረሰብም ፓወሯ ሊቀንስ ይችላል። ይሄ ሁሉ ተደርጎልሽ እንዴት ቅሬታ ታቀርቢያለሽ በሚል እሷ ላይ ራሱ ጫና ይበዛባታል። ሌሎች ታናናሽ እህቶች ቢኖሩ በሚዲያም የሚከታተሉ ብዙ ሰዎች ቢኖሩ ራሳቸውን
ኮምፔር ያደርጋል። እውነት ነው። ስለዚህ ይሄ የኮምፒቲሽን ነገር ከባድ ይሆናል ማለት ነው። ስለዚህ ፍቅር አለ የለም ሳይሆን ውበት አለው የለውም ላይ ማተኮር፣ እንዲሁም ደግሞ ማን ነው በፊት ሽማግሌዎች ለሽምግልና ሲላኩ ምን አይነት ሰው ይዘው መጡ፣ ምን አይነት መልካም ሰው ነው ያመጡት ነው የሚባለው። አሁን ግን ምን አይነት ሀብታም ነው ምን አለው የሚለው ሆነ አይደል? ዝግጅቱ እንዴት ያምራል፣ ድግሱ እንዴት ደስ ይላል ወደሚለው ነው የተቀየረው። እውነት ነው። ስለዚህ ይሄ ነገር ትንሽ ከሰውነት ዝቅ እያለ መጣ ብዬ አስባለሁ እንደኔ። ስለዚህ ማቴሪያል ተኮር ሆነ። ከታች የሚፈሩትም ታናናሽ እህቶች ወይም እኩዮችም ቢሆን እንዴት ኖርማል ከዚህ በፊት የተለመደውን አይነት ጋብቻ ውስጥ ለመግባት ይቸግራቸዋል። ለምን ሰማይና ምድር ይራራቅባቸዋል። ስለዚህ ስታንዳርዳቸውን እንዲያጋንኑት ይገደዳሉ ማለት ነው። ስለዚህ ያ ሁሉ አበባ በተሰጠበት ቤት፣ ያ ሁሉ ሽማግሌ፣ ያ ሁሉ በሆነበት ፍቅሩ አለ ወይ የሚለውን ነገር ብናይ እንግዲህ ከባድ ይመስለኛል። ስለዚህ በወራት ጊዜያቶች ውስጥ በፍች የሚጠናቀቁ ብዙ አሉ፣ ከበረቱ ዓመታት የሚቆዩ አሉ። ስለዚህ በአብዛኛው ያተኮረው ዝግጅቱ ላይ፣ ሴሪሞኒው ላይ፣ ፎቶ ላይ ያ ስለሆነ እንደኔ አደጋ ያለው ይመስለኛል። ስለዚህ ውስጣዊና ውጫዊ ማንነት አለ። ስለዚህ ውስጣዊ ማንነት ላይ ማተኮሩ፣ እሴት ላይ ማተኮሩ፣ መግባባት ላይ ማተኮሩ ያ በጣም ጥሩ ነው ብዬ አስባለሁ። ምናልባት የሽምግልናው ሂደት እንዴት ነው በኋላ የምናነሳቸው ነገሮች ይኖራሉ ብዬ አስባለሁ። ያ እውነት ነው። ኤክስፔክቴሽን በጣም ከፍ ያለ እንዲሆን፣ እንደገና ደግሞ የዛሬ 10 ዓመት የሚመጡት ልጆች ደግሞ ሲመለከቱት ይሄ ነው ልክ የሚል ምልከታ ሊሰጣቸው ይችላልና እንዳልከውም ትዳርን የሚፈሩ ሽማግሌ መላክን የሚፈሩ አይነት ሰዎች ሊሆኑ ይችላሉ። አሁን እነዚህ ሽማግሌ የሚልኩት ሰዎች ናቸው። ሌሎች ደግሞ አሉ በተቃራኒው እኔና አንቺ ከተዋደድን ወይም ከተፋቀርን ከተፈላለግን ሽምግልና መላክ ለምን ያስፈልጋል የሚሉና ብዙ ኬዞችም ላይ ያጋጥሙናል እንደዚህ አይነት ሰዎች ወይም ጥንዶችና ከዚህ አንጻር ያለ ምልከታ ሽማግሌ መላክ ግዴታ ነው ወይ? ባይላክ ምን ችግር አለው? እንግዲህ ሽማግሌ መላክ ዋናው ሐሳቡ ወይም አላማው ምናልባት አሁን ያለው የከተማው መስመሩን የመሳት ነገር አለ። በገጠሩ በሌሎች የሀገራችን ክፍሎች ግን እንደቀጠለ ነው፣ ስርዓቱን ጠብቆ ማለት ነው። ስለዚህ በከተማው አካሄድ የሽማግሌዎች ሚና ምንድነው የሚለው ላይ እናየዋለን። ነገር ግን መላኩ ዋናው አስፈላጊነቱ ምንድነው? ማህበራዊ ዋስትና እንድናገኝ የሚያግዝ ነው። ስለዚህ ማህበራዊ ዋስትና በጋብቻ በእውቅና ካላገኘ አንድ ትዳር እንግዲህ አንድ ወንድና አንድ ሴት ዝም ብሎ ያለ እውቅና ቢኖሩ ትዳር ፈጽሞ አይባልም። ሃይማኖታዊም በሆነ መንግስታዊም በሆኑ ተቋማት እውቅና መሰጠት አለበት። ስለዚህ እውቅና መሰጠት የሚጀምረው እንደ ባህላችን ሽማግሌ ከመላክ ነው። አንድ ልጁ እነዛን ሽማግሌዎች ሲልክ የነሱ ልጅ እንደሆነ፣ ታዛዥነት ያለው እንደሆነ፣ በአካባቢው ዘንድ የተስማማ አኗኗር እንዳለው፣ ታዛዥነት እንዳለው የሚያመላክት ነው። ነገ ቢያስቸግር ወይ የሆነ መስመር ቢስት መላሽ እንዳለው ዋስ ይዞ ነው የሚሄደው ማለት ነው እንጂ ጥሩ ስነ ምግባር ለሌለው ጥሩ ላልሆነ ሰው ሽማግሌ ሆኖ መሄድ የሚያሳፍር ነው አይደል? ያሳፍራል። በፊቱ ሽማግሌ እንዲሄድላቸው ራሱ ምግባራቸውን የሚያስተካክሉ ብዙ ሰዎች ነበሩ። ስለዚህ አካሄዱንም እንዲያስተካክል ወደ መልካምነት እንዲመጣ ያግዛል። በሴቷም በኩል ልክ እንደዛው ነው። ሽማግሌ ይዞ ካልመጣ አካባቢያዊ ማህበራዊ እውቅና የላትም፣ በክብር አልሄደችም፣ አልተዳረችም። ስለዚህ ቤተሰብንም ማክበር ነው ሽማግሌ መላክ፣ እሷንም ማክበር ነው፣ ፍላጎቱንም መግለጽ ነው። ስለዚህ ብዙ ጥቅም አለ። ነገ ችግር ቢከሰት ቀጥታ ወደ ፍቺ እኮ አይካሄድም። እነዛ ሽማግሌዎች ይጠየቃሉ። ያመጣችሁት ልጅ እንዲህ አይነት ነገር ፈጽመዋል፣ ስለዚህ ይመክራሉ፣ ያስታርቃሉ፣ ከልምዳቸው ሼር ያደርጋሉ። ሽማግሌ የሌለበት ከሆነ ጥያቄ የለም፣ ከባድ ነው። ሽማግሌ አይኑር ማለታቸው እናትና አባቶቻችንም አይኑሩ እንደማለት እኮ ነው። የእናትና የአባትንም ክብር ማሳነስ። ስለዚህ ሽምግልና በጣም ጠቃሚ ባህላችን ነው። ወጉን ተከትሎ ቢሄድ አሁን ላይ ያለውን እንመጣበታለን። 20-30 ሆኖ መሄድ አለ፣ ለማያውቁት ሰውም መሄድ አለ። ትክክለኛው ለማይታወቅ ሰው አይኬድም እኮ። በጣም ወዳጅ ከሆነ ወይ ያሳደጉት ሲሆን ወይ አጎት ወይ የቅርብ ሰው አካባቢው ላይ ያለ የሚታወቅ ሲሆን ስለዛ ሰው በደንብ መናገር ይችላሉ። አሁን ሀብቱ ነው የሚጠራቸው እንጂ ማንነቱ አይደለም። በፊት ማንነቱ ነው አምነውበት ነው። ስለዚህ በጣም አስፈላጊ እንደሆነ ይሰማኛል ሽምግልና። ትክክለኛው የሽምግልና ሚና ምንድነው? የሽማግሌዎች ሚና ስለ ልጁ ማንነት፣ ስለ ሙሽራው ወይም ስላጨው የሚያጨው ወንድ ስለሱ ሁኔታ
ስለ ጸባዩ፣ ስለ ኢኮኖሚያዊ ሁኔታው፣ ስለ እምነቱ፣ ስለ ሁሉም ነገሩ ያንን የሚያስረዱ ናቸው። ከሱ ጎን ሆነው መልካም ሰው ይዘው እንደመጡ የሚያስረዱ ናቸው። ከልምዳቸው ሼር የሚያደርጉ ናቸው። ግጭት ሲኖር የሚያስታርቁ ናቸው። ለሚስትም በሚስትም ወገን በኩል መተማመኛ ናቸው። ስለዚህ እድሜያቸው ዝም ብሎ አይደለም። እንግዲህ እድሜውንም ሁኔታ ልናነሳ እንችላለን። ወጣቶች አሁን እያየን ነው አይደል? ስለዚህ ሽምግልና ራሱ ከስያሜው የእድሜን መግፋት ይጠይቃል። ስለዚህ ይሄ የጉልበት ስራ አይደለም፣ የአእምሮ ስራ ነው። ስለዚህ ወጣት ቢላክ ምናልባት ያሁኑ የከተማው እወቁልን ነው እንጂ ሽምግልና ለማለት ያሟላል ብዬ አላሰብም። ከከተማ ውጭ ባሉት ግን ጥየቃ ነው። ትክክለኛ እምቢም ሊባሉ ይችላሉ። ትክክል፣ እምቢም አለ፣ እሺም አለ፣ እናስብበትም አለ። ስለዚህ ከከተማ ውጭ በሆነው አሁን ያለው ይሄ ማህበራዊ ሚዲያ ተጽዕኖ ሳይጫነው በፊት የነበረው በምንም ሳይተዋወቁ ነው። ስለዚህ አሁን ላይ በአልጋም መታወቅ አለው። ኢቭን እርግዝናም ተፈጥሮ ሊሆን ይችላል። የመሳሰሉ ብዙ እንትኖቹ አስቸጋሪ ሆነዋል አሁን ከግሎባላይዜሽኑም በመነሳት። ስለዚህ ያኛው የነበረው ባህላችን ግን ወይም ከከተማ ውጭ ባሉ አካባቢዎች አሁንም የቀጠለው ምንም ነገር ሳይፈጸም ነው ልጃችሁን ላገባ ፈልጋለሁ ፍላጎቱን የሚገልጽበት ነው። ከዛ ይሄ ጠያቂ ማን ነው የሚለውን የሚያስረዱት ማን ናቸው? ሽማግሌዎች ናቸው። ስለዚህ እነዛ ሽማግሌዎች የሚታመኑ የሚከበሩ ናቸው። ውሸት አይናገሩም ማለት ነው። ውሸት ይዘው አይመጡም። ስለዚህ ጉድለት ያለበትም ነገር ካለ ይናገራሉ። ለማረም ተዘጋጅተዋል። ለምሳሌ ሱስ ቢኖርበት ሌላም የኢኮኖሚ ችግር አነስ ቢልም ሀብታምም ባይሆን ምንም ባይል እንዳለ እንዲቀበሉት ለማሳመን ነው የሚሞክሩት። ጊዜም ሊሰጠው ይችላል ይህን ነገር ያሻሽል ተብሎ። ስለዚህ ግልጽነት ያለው እምነት ያለበት ነበር። ያሁኑ ግን የእምነትም ቦታም የለም አይደል? ሽማግሌ እንደ ሽማግሌነቱ አይደለም። በቃ ለፎቶ ለፕሮቶኮል ብቻ ነው። እንደዛ ብለን መደምደም እንችላለን። ግን ያው ከተማ ውስጥም ቢሆን ተዋውቀውም ቢሆን ያው ሽምግልና ሲላክ ለቤተሰብ ክብር ነው ብለናል አይደለ? ለቤተሰብ ክብር እሷንም ሪስፔክት ማድረጉን የሚገልጽበት እንደገና እሱም ለማግባት ዝግጁ ነኝ ይሄን ስቴፕ ካንቺ ጋር አብሬ ሄዳለሁ የሚልበት ነው። ሳምሃው ያ ኦሪጂናሉን ባህል ቢለቀም ግን ደግሞ ሳምሃው የከተማም ደግሞ የሆነ አይነት ቀለም አለው ብዬ አስባለሁ። አለው ግን በአብዛኛው ማስፈቀድን አይደለም። አክቹሊ ማስፈቀድ አይደለም የከተማ ተረዳሽ። እንዲሁ መቼም ከመጥፎ የሚመረጥ ነገር አለ አይደል? ምንም ከሚቀር በሚለው ነው እንጂ ጨርሰውታል እኮ አልቋል። ያለቀ ነገር ቤተሰብ ሻለም እምቢ ያለም የማይቀር ጉዳይ። ስለዚህ ፍቃድ አይደለም። የድሮው ግን የቤተሰብም ድርሻ አለው፣ የዘመድም ድርሻ አለው። ሽማግሌዎቹም እኮ ያሳምናሉ። ሽማግሌም የተመረጠው ለዛ እኮ ነው። ወጣት ቢሆን አንሰጥም አይነት አዝማሚያ ካዩ በቃ ተውት ብሎ ሊሄድ ይችላል። ሽማግሌ ግን ያሳምናል፣ ይታገሳል፣ ምን ይላል አይደል? ዘዴ ያውቃል። ስለዚህ ከልምዳቸውም ያያሉ። በእናት ባባትም ተመርቆ ነው የሚሄደው። የአሁኑን ስናየው እንግዲህ በጅምላ ሳይሆን ይበልጥ ከተማው ላይ የሚታየው ማህበራዊ ሚዲያው ላይ የምናየው ግን እንደዛ አይነት ጸባይ አናይበት። የሚያወሩት ነገር ራሱ አሁን ያም በራሱ እንኳን ወጣቶችን ቀርቶ ወላጆችን ሳይቀር ወደ መጥፎ ነገር እየወሰደ ነው። ስለዚህ ላገባ ነው ብትል ምን አለው የሚለው ጥያቄ ከቤተሰብም ይመጣል። በፊት መልካምነቱ፣ አክባሪነቱ፣ ለመለወጥ ፈቃደኛ መሆኑ፣ የሚጣጣር ስራ መኖሩን፣ የቤት ኪራይ መክፈል እንደሚችል የሚያስተዳድርበት ነገር በዛ ነበር። አሁን ግን ከዛ አልፏል አይደል? ስለዚህ የወላጆችም ኤክስፔክቴሽን በጣም ከፍ ያለ የመምጣት እድል ውስጥ አለው። በልጄ ይለፍልኝ የሚልም ሊገኝ ይችላል። እውነት ነው። የሴቶቹም እንደዛው ነው አይደል? ኤክስፔክቴሽኑ በጣም ከፍ ያለ መጥቶ ስለዚህ እሱ ላይ እኔ ከባድ እየሆነ ይመስለኝ። ስለዚህ አብረን እናድጋለን፣ አብረን ሰርተን እንለወጣለን የሚለው ቁጥሩ እየተመናመነ የከተማው ሚዲያው ላይ ያለው ተጽዕኖ ነው። ስለዚህ ከከተማ ውጭ ባለው አለ ጠፍቷል ማለት አይቻልም። አለ፣ በደንብ አለ። አሁንም ድረስ እንደዛው ሽማግሌ ተልቆ ተጠይቆ በጉጉት ነው የሚጠበቀው። እሺ ይሉን ይሆን እምቢ ይሉን ይሆን? ለዚህ የተከበሩ ሽማግሌዎች ተመርጠው ምን ተብለው ነው የሚደረገው። የከተማው ግን አሁን በጣም የበዛም የተንዛዛም ብዙ አይነት ነገሮች እያየን። ስለዚህ አቅም የሌላቸውስ እንዴት ነው? ጋብቻን በምን መልኩ እያዩት ነው? በወጣት ሴቶች ውስጥ እንዴት ነው? እና ራስን እንደ ሸቀጥ አይነት ራስን በምን ያህል ዋጋ ነው ልሸጠው የምችለው አይነት። ወንድ ከሆነ ደግሞ የሀብቱ መጠን ልክ ገንዘቡ ነው እንጂ ሌላ ታሪክ አይደለም። ትዳር ግን እንደዛ አይደለም። ገንዘብ ያስፈልጋል፣ ግን መቅደም ያለባቸው ብዙ ነገሮች አሉ። ስለዚህ እነዛን ኢንግሪዲየንቶች እያጣናቸው ነው ማለት ነው። አስፈላጊ የሆኑ ነገሮችን እያጣናቸው። አሁን ገንዘቡ ሁሉንም ነገር እየሸፈነ ነው ማለት ነው።
ያን ሁሉ አበባ ደርድሮ ማስፈቀድ እንኳን ቢሆን ብለን ብናስብ ያ ሁሉ አበባ ያ ሁሉ እስኪ ያ ሁሉ በግ ጫና ውስጥ ይከተል አይደል? ቤተሰቦች እንዴት እንብንለው ይሄ ሁሉ ድግስ ተደግሶ ኦሬዲ ቀብድ ነው የሚሰጡት ማሳወቅ መሆኑ እንኳን ይቀርብናል ለማስፈቀድም በራሱ ጫና አለው ስነ ልቦናዊ ጫና ያሳድር። ስለዚህ ቤተሰብስ ዛሬ እዚህ ድግስ የሄደ እሱ እንዴት ለመደገስ ያስባል? የኔማ ትንሽ ነች ብሎ ራስን ዝቅ ማድረግ ጭንቀት ውስጥ መግባት ብድር ውስጥ መግባት ከዚህ ሁሉ ባላገባስ ወደሚልም ስርዓት ያለውን በንጽህና ሊጓዙበት የሚገባውን ትዳር እዛ ውስጥ በመፍራት የተነሳ ደግሞ እንግዲህ ወደ ኃጢአት መግባት ይኖራል ማለት ነው። ያለ ጸጸትም ይዳርጋል ለትውልድ መቀጠልም አስቸጋሪ ነው አላማም የለውም ብዙ ነገሮችን የሚያበላሽ ይሆናል ማለት ነው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገር ያ በጣም ስለተጋነነ ልክ የሚመስለው ሰው እንግዲህ እነን ሲያዳምጥ ሚዛናዊ የሆነ ነገር ይወስዳል ብዬ አስባለሁ። እንግዲህ ተስፋ እናደርጋለን ያው ልክ ፊልምና ቲያትር ብለን እናስበው። ለምሳሌ እንግዲህ ፊልም ብዙ ነገሮች ተቆራርጦ ምን ብሎ ነው የሚሰራው። ቲያትር ደግሞ ላይቭ ነው ፐርፎርም የሚደረግ ነገር አይደል? ትዳሩ ላይቭ ነው ፐርፎርም የሚደረግ ነው። ይሄ ግን ልክ እንደ ፊልም ተዘጋጅቶ እንትን ያለ ነው። ይሄ ፊልም ነው። እውነተኛው ህይወት ውስጥ ሲገባ ግን ስራ ይፈልጋል። ቻሌንጁ ይጀምራል። እዚህ እንዳለው አበባው እንደ እንግዳው እንደ ልብሱ እንደምኑ የተስተካከለ አይሆንም። ስለዚህ ለዛ ኃላፊነት ብቁ ነው ወይ እሷስ ብቁ ናት ወይ? ስለዚህ ገንዘብን አይተን ብቻ ከገባን ውበትን ብቻ አይተን ከገባን ቀድመን የመውጣት እድላችን ሊጨምር ይችላል። ስለዚህ ሌላ የሚያቆየን እሴት አለ ወይ? እና ከእምነትም ስናየው ከማህበራዊ ህይወትም ስናየው ከባድ ነው አይደል? አሁን በዚሁ የኑሮ ውድነት ከባድ ነው። በዚህ ሁሉ ጫና ውስጥ ያ ነገር ሲደረግ የሚደሰትበት አለ፣ በተቃራኒው ደግሞ ምንም የሌለው በጣም የሚጎዳ ሰው ይኖር። ስለዚህ ቤት ውስጥ አዳራሽ ውስጥ ከማድረግ አልፈን ወደ ሚዲያ መጣን። ስለዚህ እኔ ምኑን ኖርኩት የሚል ሰው ልናገኝ እንችላለን። እኔ እንደው እንዲህ ካልሆነ እኔ ዝም ብዬ ነው እዚህ ትዳር ውስጥ የገባሁት ለኔ እኮ አንድ አበባም አልገዛህልኝም ለቤተሰብ ውስጥም ሳይቀር ብጥብጥም ሊፈጠር ይችላል። ስለዚህ ከአበባው በላይ ግን አበባው አንድ ቀን ካለፈ በኋላ መጠውለጉ ነው። ለዚህም አይጠወልገው ላይ ለስጋም ለነፍስም ለስነ ልቦናም ጠቃሚ የሚሆኑ ብዙ ነገሮች አሉ። ስለዚህ ሁሉ ሰው መቼም መቄዶንያ ሄዶ ሰርጉን ሊያደርግ አይችልም። ግን የነፍስ ስራም ቢታሰብበት በስጋም ደግሞ የኛን ደስታ ብቻም ሳይሆን አካባቢያችን ላይ ያለው ነባራዊ ነገሩንም ማየት እኛ ሀብት ተርፎን ሊሆን ይችላል። ግን እንደ ማህበረሰብ ያ የምንለጥፈው ዘር ነው። ስለዚህ ምንድነው እየዘራን ያለን? ያን ማስተዋል በጣም ተገቢ ነው። የብዙ ሰዎችን መንገድ የሚያሳስት ነው። ስለዚህ ብዙ ሴቶች በዚህ ካልሆነ አላገባም ብለው ሊወስኑ ሁሉ ኢቭን ይችላል። ለምን የብስለታቸው ደረጃ ማለት ነው። ብዙ ወንዶችም ጫና ውስጥ ሊገቡ ይችላል። እንዲማ ከሆነ በቃ ከምንጋባ እንዲሁ ዝም ብለን እንኖርም ሊመጣ ይችላል። ያ ደግሞ ብዙ ነገሮችን ያሳስታል። ዞሮ ዞሮ ጉዳቱ ሴቶቹ ላይ ያበዝላል ከባድ ስለሆነ ማለት ነው። ስለዚህ ይሄን የሚሰማኝ እንግዲህ ጨምሪበት እስቲ አንቺ። እኔ ምን እያሰብኩኝ ነበረ አሁን ይሄ ሀብታምና ደሃ የሚለው ኮንሰፕት ድሮም የነበረ ነገር ነው። ግን አሁን ሶሻል ሚዲያው የበለጠ አጋነ ነው። እንደገና ደግሞ ለሶሻል ሚዲያ ግብአት ሲሉ የሚያረጉት ነገር ስላለ አሁን ሌላው ሰው ያንን እንደ ልክ የመውሰድ ወይም ራስን በማወዳደር ውስጥ ያንን ማድረግ አለብኝ ይሄንን ካላረኩኝ ጥሩ አይደለሁም ወይ በቂ አይደለሁም የሚል ነገር ውስጥ መግባት ነው ልክ ያልሆነው እንጂ አሁን ገንዘብ ያላቸው ሰዎች በፊትም አሁን ሶሻል ሚዲያ ላይ ወጥቶ ስለታየ ነው እንጂ ሊያረጉት ይችላሉ። በጣም የተረፋቸው ሰዎች አሉ። ሽምግልና እንደዚህ መደገስ ኖርማል የሆነባቸው ሜቢ ልደትም እንደሚደግሱ ሰዎች ሊኖሩ እኮ ይችላሉ። ግን አሁን ላይ ሶሻል ሚዲያው ላይ በቃ የግዴታ እስከሚመስል ድረስ ብዙ አሁን እንዲህ በአካል የምታውቃቸው ሰዎች ያን ያህል ብዙ አቅም ይሄን ያህል አቅም የላቸውም ብለን የምታስባቸው ሰዎች ተበድረውም ቢሆን ተለቅተው ሲያደርጉት እንመለከታለንና ይሄ ለሆነ ነገር አፕሩቫል ለትዳሩ በቃ የሆነ አንድ ስቴፕ ቬሪፊኬሽን ያለፉ እስከሚመስላቸው ድረስ ያንን ነገር በማድረጋቸው ኮንፊደንስ የሚሰማቸው ብዙ ሰዎች አሉና ሌሎች ደግሞ ራሳቸውን በማወዳደር ውስጥ የኢኮኖሚ ጫና ውስጥ የሚወድቁ አሉ። ስለዚህ አሁን ይሄ የሽምግልና ፕሮግራም በትንሽ ወጪ ወይም በቀላል ነገር የሚደረግ ነገር አይደለም። ስለዚህ ጥንዶቹን ከኢቭን ቤተሰቦቻቸውን ጭምር ጫና ውስጥ የመክተት አቅም አለውና ምን አይነት ችግር ነው የሚያጋጥማቸው አሁን ከገንዘብ ጋር ተያይዞ? ምናልባት በፊት የነበረው አንድ ጊዜም
ሽምግልና ተኬዶ ዝግጅት ጊዜ አለ። ከ2 ወር ከ3 ወር በኋላ ነው ምላሹ የሚሰጠው ማለት ነው። ድጋሜ ተመለሱ ይባላል። ስለዚህ ለሁለተኛ ሲመለሱ በአንዳንድ አካባቢዎች እንደ ባህልም አብሮዛው ሊደረግ የሚችልባቸው አሉ። ይሄ ግን እንደዛ አይደለም እያየን ያለ ነው አይደል? ስለዚህ አቅም ያለው በአንድ ያደረገ አቅም የሌለውስ ጫናና ፉክክር ውስጥ ሊከት ይችላል። የማህበራዊ ሚዲያ ተጽዕኖ በጣም ከፍተኛ ነው። ስለዚህ አቅም የሌለው ቅድም እንዳልሽው ይበደራል። አሁንም አለ በነገራችን ላይ ተበድሮ ሰርግን መደገስ አሁንም አለ። ከዛ በኋላስ ህይወት ላይ ከገቡ በኋላ የከሌ ዕዳ ይሄን ያህል አለብኝ፣ የከሌ እንዲህ ያለብኝ ለአእምሮ ጭንቀት መጋለጥ እድል አለ። ስለዚህ ዕዳቸው በጣም አስጨናቂ የሆነባቸው ራስን ወደ ማጥፋትም ወደ መጉዳትም ትዳሩን ጥሎ መጥፋትም የመሳሰለዋል። ስለዚህ መቅደም ያለበት የትኛው ነው? ይሄ እንግዲህ ተደጋጋሚ ውይይቶች ሊያስፈልጉ ይችላሉ በዚህ ጉዳይ ላይ። ስለዚህ ስር በሰደደ መልኩ ስለ ውስጣዊ ማንነታችን መታወቅ ያስፈልጋል። ቀደም እኮ ሽምግልናውን አየን አይደል? ማን ነው? ምንድነው? እንዴት ነው? ስለ ሁሉም ነገር ይታወቃል። ስለ ሃይማኖቱ ይታወቃል። ሃይማኖቱ ላይ ስላለው ጥንካሬ ይታወቃል። ስለ ቤተሰቡ ይታወቃል። ስለ አስተዳደጉ፣ ስለ ስራው፣ ስለ ሁሉም ነገሩ ይታወቃል። ለዚህ ልጃችንን ለማን ነው የምንሰጠው ነው? አሁን የሚታወቅ ነገር አለ እንዴ? አዎ ይታወቃል፣ ግን ብዙ አይደለም፣ በቂ አይደለም። ሀብቱ ሁሉንም ነገር ይሸፍነዋል። በቃ ስለ ባክግራውንዱ ስለ ማንነቱ ስብዕናው ላይ ያተኮረ አይደለም። ስራው ላይ ያሉት ድርጅቶች ወይ የገቢ ምንጩ ላይ ሊታይ ይችላል። በሴቶቹም ሳይድ ሲታይ ሀብት ካለው ምንም ችግር የለም ወደሚል አይነት ነገር መጣናል። ለዚህ እሱ ግን ሊያኖር አይችልም። ለጊዜው ያኖራል፣ ግን የማስቀጠል እድሉ አነስተኛ ነው። ወጣቶችም ላይ እንደዛው ነው ችግር የሚፈጥር። ወላጆችም ላይ ተጽዕኖ የሚያሳድርባቸው አሉ። ሁሉ ነገር ፈጠን ሲል ማለት ነው። የበፊቱ ግን ጊዜ አለው። አሁን ኦልሬዲ ማሳወቅ ስለሆነ ቀድመው ጨርሰውታል። ስያሜው ነው ሽምግልና ይሆን፣ ግን ስያሜው እንትኑን ያሟላል ወይ ካልን አስቸጋሪ፣ ትክክለኛውን መስፈርትም አካሄድም አያሟላም ብንል የምንሳሳት አይመስለኝም። ለዚህ የበፊቱ መጠየቅ ነው፣ ማስፈቀድ ነው። ፈቃዳቸው እሺ ከሆነ ጊዜ ገደባል። ለሽምግልናው እንኳን አንደኛ ዙር ከተካሄደ በኋላ ከወር በኋላ ሁኔታቸውን አይተው በ15 ቀን ውስጥ ማዘጋጀት ከቻሉ እንደዛው፣ ግን ከወር ከ2 ወር በኋላ ይቀጥላል። ያ የራሱን የቻለ ሂደት አለው። በዛ በወር ውስጥ የአእምሮ መዘጋጀት ሁሉም ያገኛሉ። ስለዚህ በአንድ ቀን ሺፍት እንግዲህ ሙሽሪት ጋር መጥቶ ይዞ ነው የሚሄደው፣ መውሰድ ነው። የበፊቱ ግን መጠየቅ አለ፣ ከዛ መፈቀድ አለ፣ ከዛ አሁንም ፕሮሰስ አለው። ስለዚህ ለአእምሮ ዝግጅት ጊዜ አለው፣ አካባቢውን ለመላመድ ጊዜ አለው፣ ሁለቱም ቤተሰቦች የመተዋወቅም ጊዜ ያገኛሉ። ከኢኮኖሚም አንጻር እንደዛው ጊዜ አለው። ጠላውም እስኪደርስ ጠጁም እስኪደርስ በሚል ያም ጊዜ ነበረው አይደለም የሚወስዱት። ግን ለአእምሮ ዝግጅትም እንደዛው በደንብ መታወቅ መረጋጋትን ይሰጣል። ለዚህ አእምሮ ጫና አልነበረው። ያሁኑ ግን ወዲያው ሆነ። ይሄ ለአእምሮም አዲስ ነው አይደል? በአንድ ቀን መለወጥ ማለት ወዲያው መሄድ። የበፊቱ እንደዛ አይደል። ለዚህ የበፊቱ ከስነ ልቦናም አንጻር በጣም የሚያረጋጋ ስሙዝ የሆነ ትራንዚሽን ነው። ከማህበረሰብም አንጻር እንደዛው አይደል? በፊት በይፋ እኮ አይወጣም አይደል ሽምግልና? እሺ ሊባልም እምቢ ሊባልም ስለሚችል ማለት ነው። አሁን ሽምግልና የተላከበት ቤት ያሉ ሴቶችም በደስታ ነው አይደል ሽምግልና ብለው የሚያከብሩት እነሱ ናቸው። በፊት ግን እስኪረጋገጥ ድረስ ይጠበቃል። የተወሰነ እኔም አውቃለሁ ተልኮ ይቀራል። ሊቀርም የሚችልበት እድል አለ ማለት ነው። ወደ ሰርግ ሳይሸጋገር ወደ ጋብቻም ሳይሄዱ የሚቆምባቸው እድሎች አሉ። አሁን ያንን እድል ለመወሰንም አዲስ መረጃ ቢሰማም ለማቆም እድል የላቸው ምንም ነገር ቢመጣ ማለት ነው። ስለዚህ ከአእምሮ ዝግጅት አንጻር ደረጃውን እየጠበቀ ቀስ ቢል የተሻለ ጥቅም አለ፣ ከኢኮኖሚ ጫናውም ከማንኛውም። ሌላው ደግሞ እንግዲህ ይህንን ውይይታችንን የሚሰሙ ተመልካቾች አድማጮቻችንም እንግዲህ ያልተገባ ውድድር ውስጥ መግባት ብዙ አደጋ አለ። እንግዲህ አሁን ላይ ምግብ አዘጋጆች ምናምን ብር ካለ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ የሁሉም አካሄድ የሁሉም ኖሮ የተለያየ ነው። ያንን ነባራዊ ሁኔታ አምነን መቀበልም ይረዳናል ብዬ አስባለሁ። የማይገባ ኮምፒቲሽን ውስጥ መግባት አስቸጋሪ ነው የሚሆነው። በዛ ላይ ኮምፒቲሽኑ እኮ ሶሻል ሚዲያ ላይ ከመናያቸው ጋር ብቻ ሳይሆን የወንድና የሴት ቤተሰብ ራሱ በድግስ ይፎካከራል። ሴቷ ጋር የነበረው የሽምግልና ፕሮግራም ድግሱን ያዩና ከዛ ደግሞ የወንዱ ቤተሰብ ከሆነ ደግሞ የሚደግሰው ከዛ የበለጠ ድግስ ለመደገስ ሲሉ ብድር ውስጥ ብዙ አይነት ችግር ውስጥ ይገባሉና እንዳልከውም ደግሞ ይሄ የ6 ወር እንኳን ልዩነት አይኖረውም። ስትመለከት ሽምግልናው ባለፈ በ3ኛው ወር ወይ በ4ኛው ሰርግ አለ። ይሄ ሁሉም ፍጥን ያለ ነገር ለብዙ ነገር የማይመች ለዝግጅት ጊዜ የማይሰጥ አይነት ነገር እንመለከት
እንመለከታለን። ሶሻል ሚዲያ ላይ ከምናያቸው ነገሮች አንጻር ቅድምም እያነሳን ነበር፣ ጉልበቱ ወይም አቅሙ የሶሻል ሚዲያ በጣም ትልቅ ነውና ብዙ ወጣቶች እዛ ላይ ከመመልከት አንጻር ተስፋ መቁረጥ ውስጥ ሊገቡ ይችላሉ። ብቻ ብዙ አይነት ስሜት ውስጥ ይወድቃሉ፣ ትልቅ ተጽዕኖ ስላለው ማለት ነውና በሴቶችና በወንዶች ላይ የሚያመጣውን ተጽዕኖ ከፋፍለን ብንመለከተው እንግዲህ ከባድ ነው። አሁን በወንድነት ላይ ከባድ ጉዳት ያሳድራል። ለምሳሌ እኔ የምለካው በኪሴ ነው ብሎ እንዲያስብ ሊደረግ ይችላል። ስለዚህ ካለኝ ነው ማግባት የምችለው፣ ከሌለኝ በቃ ስለዚህ ወንድነቱንም ሳይቀር እንዲወስድበት ሊገደድ ይችላል። ስለዚህ ወንዶች ላይ በዛ አይነት መልኩ ጫና የመፍጠር እድል አለው። ሴቶች ጋር ደግሞ የሚፈጥረው ምናልባት የኔ ዋጋ በወጣልኝ ወጪ በአበባው በምኑ በተሰጠኝ መጠን ነው ብሎም የማሰብ ነገር ሊኖር ይችላል። ስለዚህ ራስን እንደ ሰው አይደለም ማለት ነው። አሁን በሁለቱም መንገድ ራሳቸውን ልክ እንደ ሰው ለመቀበል ይቸገራሉ ማለት ነው። ስለዚህ ወንዱ ከኪሱ ጋር ከገንዘቡ ጋር ራሱን አሶሺየት ያደርጋል። በሴቶችም በኩል ደግሞ እንደዛው ከሚሰጣት ከሚደረገው ነገር አንጻር መውሰድ ይኖራል ማለት ነው። ስለዚህ ሁለቱ ላይ እንደዚህ አይነት ተጽዕኖ ያሳድራል። እንግዲህ በሌላ አገላለጽ ምናልባት ወንዱ ልክ እንደ ኤቲኤም እንበላ የገንዘብ እንትን ነው፣ በሴቷ በኩል ደግሞ እንደሚገዛ አንድ ውድ ዕቃ አይነት ነገር ማለት ነው። ይሄ ከሰውነት ሁለቱንም ዝቅ እንዲሉ ያደርጋቸዋል ማለት ነው። ስለዚህ በጣም ከባድ ተጽዕኖ አለ። ስለዚህ ማግባት የሚፈልግም ሽማግሌ መላክ የሚፈልግም ወይም መጠየቅ የሚፈልግም ግንኙነቱን የፍቅረኝነቱን ማሳደግ የሚፈልግም ቢኖር ሊሳቀቅ ነው ማለት ነው። ስለዚህ ምን ይዤ ገና ነኝ የሚል ስሜትን ይፈጥርበታል። ምንም የለኝም። ስለዚህ ጊዜ ይቀጥላል ማለት ነው። በሴቶችም ላይ ማግባት ካለባቸው እድሜ ያዘገያቸዋል፣ አሊያም እስከ መጨረሻው ከትዳር ሊያስቀራቸው ይችላል ማለት ነው። ለምን አንሪያሊስቲክ የሆነ ኤክስፔክቴሽን ይቀመጣል። ለዚህ ከላይ እንደዚህ ነው፣ ይሄን ያለ አበባ እንትን ተደርጎ እንደዚህ የሚሊየን ብር ሽምግልና ሆኖ እንደዚህ ሆኖ እሷ ጋር የሚመጣው ሁሉ ያንስባታል። ስብዕናው ሳይሆን ኪሱ ይታያል፣ አቅሙ ይታያል ማለት ነው። እውነት ነው። ስለዚህ ምንም እርካታ ሳይኖር ይቀርና ሳታገባ እስከ መቅረት የመድረስ እድል ይኖራል። እንደገና እውነተኛ ፍቅርን ከመፈለግ ይልቅ ያንን ወጪዎች መሸፈን የሚችል ሰው ጋር የመጠጋት ነገር ይኖራልና ይሄ ለድግሱ ስትል ወይ ለሚታየው ነገር ስትል የማይሆን ህይወት ውስጥ ኢንዳፕ ልታረግ ትችላለች። በጣም ብዙ ሴቶች የሚያለቅሱበትም ነገር ነው ብዬ አስባለሁ። ከምናያቸውም ኬዞች ተነስተን እንደዛ ማለት እንችላለንና ብዙ ሴቶች በደንብ ፕሮቫይድ ማድረግ የሚችል መሆኑን ነው እንጂ ምን አይነት ስብዕና አለው፣ እውነት ፍቅር መስጠትም መቀበልም የሚችል አይነት ሰው ነው ወይ የሚለውን አያተኩሩም። ጓደኞቿ ብቻ በጣም የተሻለ ሽምግልና ስለተላከላቸው ወይም ከውጪ ሲታይ ጥሩ መኪና ስለሚነዱ ጥሩ ሂውማን ሄር ስለሚያደርጉ ብቻ ጥሩ አይነት የሚታይ ነገር ስላላቸው ያንን መሆን ትፈልጋለችና ሜቢ አጠገቧ ያለውን ደግሞ እውነተኛ ፍቅር የሚሰጣትን ሰው የመግፋት ነገርና ወደ ሌላኛው ገንዘብ ወዳለው ሰው የመሄድ ቴንደንሲ ያለና ያ ብዙ ሴቶችን ኢቭን ከልጆች ጋር ዋጋ እያስከፈለ ያለ ነገር ነው። ቤታቸውን ዘግተው እኮ የሚያለቅሱ ብዙዋል። እውነት ነው። ሁሉ ተሟልተዋል፣ ግን ደስታው የለም፣ ሰላሙ የለም፣ ምንም ፍቅሩ የለም። ስለዚህ መጀመሪያ ምንድነው የፈለግነው አይደል? የፈለግነው እንደ ዘር ነው። ከዛ የምናገኘው ደግሞ ውጤቱን ነው ማለት ነው። ስለዚህ ሀብቱን ያለውን ሌክዠሪ ላይፍ ከሆነ እሱም ብቻ አይተን ከሆነ እንግዲህ የመክሰራችን እድል አይቀሬ ነው ማለት ነው። ስለዚህ የሰውየው ማንነት ላይ ማተኮሩ ግን የበለጠ ያግዛል። ሀብት መኖሩ መጥፎ አይደለም፣ ጠቃሚ ነው። ህይወትን ያቀላል፣ ብዙ ነገር ያቀላል። ግን የበለጠ የሚቀለው ፍቅር ሲኖር፣ ፍቅር ካለ እኮ የችግር ጊዜውም እንደቀላል ያልፋል፣ እንኳን ሀብት ኖረው አይደለም። እውነት ነው። ስለዚህ ዋናው መሰረታዊ ነገር የእምነት መመሳሰል፣ የእሴት መመሳሰል፣ የራዕይ መመሳሰል አለ ወይ? ውስጣችን ያለው ስሜት ምንድነው? ስለዚህ አንዳንዴ በአንድ ቀን በሚደረግ ስህተትም በመሳሰለው ያልሆነ መንገድ ውስጥ ይገባና ስለዚህ ልክ እርግዝና ስለመጣ ብቻም አብረው ወደ መኖር የሚሄዱም ይስተዋል። እንግዲህ ብዙ ሽምግልናዎች እንደዛም አይነት ነገር አላቸው። ስለዚህ ልጅ መምጣቱ ስህተት አይደለም፣ በቃ እንዴ ተፈጥረዋል፣ መጥተዋል። ከዛ በኋላ ግን ራስን ወደ ማየት ወደ ማስተካከል ላይ መምጣት ያስፈልጋል። ስለዚህ ሀብት ብቻውን ትዳርን አይገነባም፣ እንደ አንድ የሚያስፈልግ ነገር ነው እንጂ ብቻውን ሊገነባ አይደለም። እውነት ነው። ስለዚህ ያንን ነገር በደንብ ማየት አስፈላጊ ነው። አንዳንዴ ከችግር ልላቀቅ በሚል ብቻ ወደ ከባድ ህይወት ውስጥ የሚገቡ በርካታ እህቶቻችን ይገጥማል። ስለዚህ ማን ነው ያ ሰው?
የሚለው በደንብ መታየት አለበት። ከኔ ሐሳብ ጋር ከኔ እምነት ጋር ከኔ እሴት ጋር ይገናኛሉ የሚለው ላይ በደንብ ማተኮሩም ይረዳ ይመስለኛል። ስለዚህ በወንዶቹም በኩል እንደዛው ነው መታየት ያለበት ነገር አለ። ውበት ብቻውን በቂ አይደለም። መታየት ያለባቸው ሌሎች ብዙ ነገሮች አሉ። ስለዚህ እነዛ ላይ አተኩሮ ህይወት ቢገነባ እንደ ቀጣይም ለሚወለዱ ልጆችም በጣም መልካም ነው። ለማህበረሰቡም አራያ ነው። ለራሳቸውም ስነ ልቦናዊ ጤንነት ጥቅም አለው ማለት ነው። እውነት ነው። በዚህ መልኩ ነው የማየው። የሽምግልና ባህላችን ላይ ቢስተካከል ብለህ የምትላቸው ከሙያ አንፃር ይሄ ቢጨመር ይሄ ቢቀነስ የምትለው ነገር ካለ? እንግዲህ የበፊቱ ባህላችን ጥሩ ነው ብዬ አስባለሁ። አሁን ክብርን ጠብቆ መቆየቱ በጣም ጥሩ ነው። ስለዛ ሰው ማንነት እንድናውቅ ይረዳናል። ሂደቱን መጓዙ ብዙ ጥቅም አለው። በጣም ብዙ ጥቅም አለው። ስለዚህ አሁን ላይ አስታራቂ የምናጣበት ጊዜ እኮ ተከስቷል አይደል? ስለዚህ ለማን ነው የምነግረው? የሚነገረው ሽማግሌም እየጠፋ ነው አይደል? ስለዚህ እንደ ሽምግልናም ሽማግሌዎቹ ያንን ቢያከብሩት። ሽምግልና የተከበረ ባህል፣ ሀብታም ስለሆነ መኪና ስላዘጋጀ የሆነ ድግስ ስለሆነ ብቻ ተነስቶ ባይካሄድ እላለሁ። ለፎቶ አይደለም ሽምግልና። ህይወት አለው፣ እውነት አለው። ስለዚህ አሁን እውነቱ እየጠፋ ነው፣ ህይወቱ እየጠፋ ነው። ስለዚህ ታይታ ላይ ያተኮረ እንዲሁ ዝም ብሎ መሄድ ድግሱ ላይ ተሳትፎ ብቻ መምጣት ነው 20-30 ሆኖ ማለት ነው። ኢቭን ለማያውቁት ሰው ሁሉ መሄዳል። ይሄ ተገቢ ነው ብዬ አላስብም። ስለዚህ ሴቶቹም ራሳቸውን መጠበቅ ላይ በደንብ ማወቅ ላይ አባትና እናትን ማክበር እኮ ብዙ ጠቃሚ ነገሮች አሉ። ስለዚህ እኛ በምንም ታምር ከአባት ከእናታችን አንበልጥ። በህይወት ልምድም በዘመናዊ ነገር የምናውቀው ነገር አለ። ስለዚህ እውቀት ዘርፈ ብዙ ነው አይደል? እንደኛ ዩኒቨርሲቲ ገብተው ላይማሩ ይችላሉ፣ ግን አያውቁም ማለት አይደል? ስለዚህ እነሱ ካሳለፉበትም ልምድ እናገኛለን። እኛም እነሱ ያላቸውን ማህበራዊ ተቀባይነት ማግኘት እንችላለን አይደል? አሁን ማህበራዊ ተቀባይነት ምን ያህል አለን ብለን ዙሪያችንን ማየት እንችላለን። ስለዚህ ማህበረሰቡ ስናከብር አይደል መልሶ ክብር ወደኛ የሚመጣው። የማህበረሰቡን ወግ ባህል ስንከተል አይደል እሱ ለስነ ልቦናም በጣም ጠቃሚ ነው። ለሰላማችንም ይረዳል። ችግርም ቢፈጠር አጠገባችን የምናማክረው ሰው እናገኛለን። ስለዚህ ሽማግሌዎቹም እንደ ሽማግሌ መከበር ቢኖር አላላኩም ደግሞ እንደዛው ቢያንስ ራስን ብቻ ሳይሆን ጎረቤትንም ማህበረሰቡንም ማየት። ብዙ የተቸገረ አለ፣ ብዙ የሚበላው የሚያጣ ሰው ይኖራል። ስለዚህ እሱን ጠርተን ማብላት ባንችል እንግዲህ ሚዲያው ላይ መልቀቁም ደግሞ ሌላ ተጽዕኖ ያሳድራል። ስለዚህ ካስፈለገ እንግዲህ እነሱ እንደፈለጉት በአዳራሽ ቢሆን የተጠራ ሰው ብቻ የሚያየው ቢሆን ማህበራዊ ቀውስ አይፈጥር። ይሄ ግን ወደ ማህበረሰቡ ነው እየተለቀቀ ያለው። ለዚህ ሊያውም አባትን አያትንም ያላከበረ አካሄድ ነው ያለው አይደል? አዲስ ካልቸር። ለዚህ ኢትዮጵያ የብዙ ሺህ ዓመት የተከበረ እሴት ያላት ነች። ለዚህ ያን እሴት መከተል ያስከብራል፣ ለአእምሮ ሰላምን ይሰጣል፣ አራያነት አለው፣ መልካም ነገር አለው። ስለዚህ ያንን መከተሉ ብዙ ትርፍ አለው ብዬ አስባለሁ። እንግዲህ ተመልካቾቻችንም ሀሳብ ሊሰጡበት ይችላሉ። እንግዲህ እንደኔ በጣም ብዙ ጠቃሚ እሴቶች እንዳሉት ይሰማኛል። ስለዚህ እንደ ሴትም መከበር አይደል አስቀድሞ ሲጠየቅ ጥሩ እኮ ነው። ክብርን ጠብቃ ሁሉንም ነገር ራሷን እንትን ብላ ራሷ ላይም ሰርታ አይደል በእውቀትም በመግባርም በስነ ምግባሩም በሁሉም ነገር ራሷ ላይ ከሰራች የበፊቱ ነገር ሊመጣ ይችላል። አሁን ባለው አካሄድ ግን ብዙ ስጋቶች አሉኝ። በዚህ አካሄድ ከቀጠለ ኮምፒቲሽኑም ይጨምራል በጣም። ስለዚህ እንዴት ሊሆን ነው? ወንዶቹም ላይ የሚኖረው ጫና እንደዛው እየጨመረ ይመጣል። ከዛስ ኢቭን ሽማግሌ የሚልክ እስከ መጥፋትም ሊደርስ ይችላል። ያለው ብቻ ይልካል፣ የሌለው ደግሞ አይልክም ነገር ሊሆን። ስለዚህ ያለው ምን ያህል ፐርሰንት ነው ብንል ብዙ ፐርሰንት እኮ አይደል? ጥቂት ፐርሰንት ነው። 10ም ከደረሰ ሰየው ነው አይመስለኝም። ግን አብዛኛውን ያ ነገር በቃ የእውነት ነው ያለ ልክ
ፊልምና ቲያትር እንዳልነው ማለት በቃ የእውነት ነው እኔ ብቻ ነኝ የሌለኝ ስለዚህ በቃ ያለ የቆዘመ እሱም ወደ ትዳር እንዳይጠጋ ሊያደርገው ይችላል የሴቶቹንም ኤክስፔክቴሽን ያዛንፋል ማለት እውነት ነው እንዲህ ካልሆንማ ምኑን ወደደኝ ምኑን አገባሁት አይነት ነገር ማለት ውስጡን ግን ምን እንደሆነ አናቀው ፍቅር አለ የለም ስለዚህ የሚያምረው ነገር ትዳር ውስጥ ሲገባ ያምራል ወይ የሚለው ጥያቄ ምልክት አለ ስለዚህ ወጣቶችንም አሁን ያለውንም እንደ ማህበረሰብ አይ ቲንክ መታሰብ ቢኖርበት በጣም ደስ ይለኛል ኢቭን የመንግስትም እጅ ያስፈልገዋል ብዬ አስባለሁ ምክንያቱም ማህበራዊ እሴታችን ነው አንድ ዜና ሰምቼ ነበር ከዛ በኋላ አልቀጠለም እንጂ ከመጋባት በፊት የጋብቻ ትምህርት ቢማሩ የሚል ሐሳብ ነበር እንደ ሐሳብ ችግር የለውም ማስገደዱ ነው እንጂ አዌርነስ እየፈጠሩ መማር በጣም ይጠቅማል አሁንም ይሄም ደግሞ እንግዲህ በጣም ከመስመር እያስወጣን ነው ያለው በጣም ትኩረታችን ማሳመሩ ላይ ነው ዲኮሩ ላይ ነው የሚያልፈው ላይ ህይወቱ እንዴት ነው መኖራው እኔ በዛ መልኩ ይታዩኛል ስለዚህ በእምነትም በክርስትናው በእስልምናም ተቀባይነት ያለው አካሄድም አይደለም እንደ ባህልም ጉዳት እንደሚያመጣብን ይታየኛል ማማሩ ማንንም አይጣላም ግን መጀመሪያ ውስጣዊ ነገሩ ላይ እናተኩር ለወንድሜስ ምን መልእክት ያስተላልፋል ለዚህኛ ተደሰትን ብዙዎች ራሳቸውን ቢወቅሱ የበታችነት ቢሰማቸው ከመንገዳቸው ወደ ኋላ ቢያስቀራቸው ምኑን አተረፍነው ያ ስለሆነ እኔ የበፊቱ ነገር ጥሩ ነው መዘመን ያለባቸው ነገሮች ላይ ሊዘምኑ ይችላል ግን በኃጢያት መዘመን የለማ ቀድመን ሁሉንም ተለማምደን ጨርሰን ወቁልን ካለን ሽምግልና ሊባል አይችልም ወላጅም ምንም ድርሻ የለውም ማለት ነው የበፊቱ ግን ድርሻ አለው ወሳኝ ነበር ስለዚህ እንደ ቤተሰብም ማቀው ገጠመኝ አለ እንደዛው ማለት ነው ኦኬ ስለዚህ ታይቶ ቤተሰብ አይ ለልጃችንማ እንግዲህ እህት ያለች አንድ ብዙ እህቶች አሉኝ ግን አንድ የተከሰተውን እንትን ለማለት ለዚህ ቤተሰብ አይቶ አይ እንዲ አይነት ነገር አለው ለዚህ በኋላ ያስቸግራል ኦኬ እኔ ራሴ ገረመኝ አሁን ይሄን ያህል ተጽኖ መኖሩን ይሄን ያህል ፓወር እንዳለው መከባበሩን የመሰጠቅሙን ጉዳቱን በጣም ጠቃሚ ነገር ነው እኔ ከማየው በላይ በእድሜ ብዙ አይተዋል በጣም ነገር ግን እኔ ፍቅር አለኝ ወይ ምን ይመስላል የሚለውን ማሳመኛ ነጥብ ማምጣት የሚኖርብኝ ደግሞ እኔ ነው ስለዚህ የኛም ነገር ስላለ ማለት ነው ስለዚህ ሁለቱንም ባላንስ ማድረጉ እኔ የሚጠቀም ይመስለኝ እንደ በፊቱ ምንም ማናውቃትን ማላውቃትን ለማግባት ይቸግረኛል እውነት ነው ያሁንም ደግሞ እነሱ ምንም ሳያውቁ ምንም ጣልቃ ሳይገቡ ማድረጉ ሌላ ጽንፍ ነው ስለዚህ የመመጣጠን ነገር ቢኖር ቤተሰብም ያውቅበት እኔም ደግሞ አውቄ አይ ከላይ ትሆንልኝ ምርጫ የሚሰጥበት ይበልጥ ሴቶቹ ላይ በአብዛኛው እናት አባት የመረጠላቸው ላይ የመሄድ ነገር አለ መጥፎ አይደለም እንደ ባህሉ እንደ ካልቸሩ አሁን ወደ ዘመናዊ ስናመጣው ግን ሊከብደን ይችላል አይደል ለዚህ ተዋውቀው ያንን አሳውቀው በዛ አይነት መልኩ ሁለቱንም ያጣመረ ቢሆን የተሻለ ይሆናል ብዬ አስባለሁ ውጤቱ በጣም የተሻለ ይሆናል ብዙ ሺህ ዓመት ተጉዘንበታል አፕዴት ማድረግ ያለብንን እናርገው እንጂ ሙሉ ለሙሉ ሪጀክት ማድረግ ሳናውቀው ነው ሊያውቀናል የለመድነው እንደዛ ነው የፈረንጆቹን እንቀበላለን የኛን እንጥላለን እዚህ ከስነ ልቦና አንፃር በጣም ጠቃሚ ነው የሽምግልናውም የሰርጉም ጠቃሚ ነው የለቅሶውም ሌላው ወደፊት ምን ወጣበት ቢሆንም ብዙ ጠቃሚ ሴቶች አሉ ከስነ ልቦና አንፃር ስናየው ለዚህ እንግዲህ ሽማግሌዎቹን ራሳቸውን ቢያከብሩ የበፊት ሽማግሌ እንዴት ይፈራል በጣም እንዴት ይከበራል ስለዚህ የሆነ ጊዜ ምን ገጠመኝ አንድ ጓደኛዬ ላይ ያገባ እሺ ሽማግሌ ሆነ አለኝ እንዴ እሺ እንግዲህ አባቱ አለው ያባቱ ጓደኛ አለው አይ እኔ ያለውንም ማለት ካጣ ለሆነ ይችላል እንጂ ሌላ ትልቅ ሰው ፈልግ አንዳንዴ ሽምግልና እንትኑም ሊጠፋብን ይችላል እንደ አጃቢ ሆኖ ወጣት ሊሄድ ይችላል ግን በቃ ሽምግልና ከሆነ ሽማግሌዎች አካባቢያችን ላይ ያሉ ወጣትማ ደብቆ መልካም ሊያወራ ይችላል ሽማግሌ ግን እድሜውም ይዘዋል አይደል እውነቱን ያወራልና
ያ እሴት መቀጠሉ እንደኔ በጣም ጥሩ ነው ብዬ አስባለሁ። እንግዲህ ባህላዊ ነገር የበለጠ ስለምወድም ሊሆን ይችላል። ስለዚህ ከስነ ልቦናውም ጋር ያደላልና ያኛው በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ ከመግባት በፊት በደንብ ማየቱ የወላጅንም ሐሳብ የሽማግሌንም ማካተቱ ለትዳሩም ጠቃሚ እኮ አይደል? ሰውን አልሰማም እኔ ማንንም አልሰማም ካለ ይሄ ከባድ ነው። እውነት ነው፣ በጣም ይከብዳል። ለዚህ ምን ሰማበት ጆሮም ያስፈልገናል። ምርቃት የምናገኘው እንደዛው አይደል? አዎ ምርቃትም የራሱ ትልቅ ዋጋ አለው። እውነት ነው። በዚህ መልኩ ነው እኔ ማየውስ ጨምሪበት እንጂ በደንብ በሰፊው አድርጋ አንስተኸዋል። መጨመር የምፈልገው አንድ ነገር ያው ብዙ ኬዞች ላይ እንደምንመለከተው በጣም ብዙ የተበላሹ ነገሮች አሉ ማለት መጀመሪያ ላይ መስተካከል የሚችሉ የነበሩ ለምሳሌ አሁን ከዛ አንፃር ነው አሁን ምዘረዝራቸው ለምሳሌ የኤችአይቪ ምርመራ ውጤት ቢኖር፣ ሄፓታይተስ ቢ፣ ሌሎች ተላላፊ በሽታዎች እንደገና ደግሞ የወንጀል ሪከርድ ራሱ አለበት የለበትም የሚለው ቢጣራ። ምክንያቱም አግብታ በሚገርም ሰርግ ታገባለች ከዛ በኋላ 1 ወር 2 ወር ሳይቆዩ ያ ነገር ህይወታቸውን ሲረብሽ ትመለከታለ። የልጅ መውለድ ወይም የመሃንነት ምርመራ ቢኖር ምክንያቱም ያም ትዳርን የመረበሽ ትልቅ አቅም ስላለው። ሌላው አሁን ላይ በጣም ሶሻል ሚዲያ ላይ ልትሰማው ትችላለ፣ ባሌ ናርሲስቲክ ነው፣ ሚስቴ ናርሲስቲክ ናት፣ እንዲህ ነው እንደዛ ነው። የሆነ አይነት ሰርተፍኬት ቢኖር ብዬ ሁላ አስባለሁ። ማለት ሰምሃው ያንን ነገር አክሰፕት አድርጎ መግባትና ሳያውቁ መግባት የተለያየ ነገር ስለሆነ ከዛ በፊት ከአይምሮ ጤና ጋር ኬዝ ካለው እንዲህ ነው ተባብለው ሁለቱ መግባባት ቢችሉ ኦር ደግሞ ሽምግልና ላይ ይሄ በግድ የሚጠየቅ ነገር ቢሆን ልጆቹን ሴቭ ያደርጋቸዋል ብዬ አስባለሁ። ይሄ የኔ ምልከታ ነውና ምክንያቱም ከተጋቡ በኋላ ከልጅ ጋር 2-3 ልጅ ከወለዱ በኋላ ነው ብዙ ነገሮች የሚፈተሉ ቶሎ የመውለድ ነገር ስላለ ማለት ነው። ወይ አንድ ልጅም ከወለዱ በኋላ ብዙ ኬዞች ይመጣሉና እነዚህ ነገሮች አሁን ቤተሰብ በደንብ ቫልዩ ሰጥቶት ኦር የሚጋቡት ሰዎች ራሳቸው ያንን ስቴፕ ቢሄዱበት ኖሮ እኮ ይሄ ኬዝ ትዳራቸው ውስጥ መጥቶ አይበጠብጣቸውም ነበር እላለሁኝና አንተም ቅድም አንስተዋል የቅድመ ጋብቻ ትምህርት መውሰድ። አብዛኞቹ አሁን በትዳራቸው ሰላማቸው የሚመጡ ሰዎች የመጀመሪያ ጥያቄ ስትጋቡ የቅድመ ጋብቻ ትምህርት ወስዳቸዋል ወይ ነው የሚሉት አብዛኞቹ። ወስደውም የሚመጡ አሉ ላይክ እናቃለን ማለት እንተገብረዋለን ማለት ላይሆን ይችላል። ስለዚህ መውሰዱ ግን አንድ ስቴፕ ከፍ ያደርገዋል ብዬ አስባለሁ። የሆነ አዌርነስ ስላለን ነገር ስንኖርና ስለሌለን ነገር ስንኖር ተመሳሳይ ነው ብዬ አላስብምና ቀላል ሊመስሉ ይችላሉ፣ ግን በኋላ ላይ ደግሞ ቼክ አለመደረጋቸው ዋጋ ያስከፍላልና አሁን ቤተሰብ ይሄ ድግሱ ላይ ምናምን ትኩረት ከሚያደርግ ልጆቹን የሚያኗኑራቸው ነገር ላይ ትኩረት ቢደረግ የስብና ችግር እንደሌለበት መረጋገጥ ቢችል እሷም እንደሌለባት መረጋገጥ ቢችል ነገ ላይ 3 አመት 4 አመት ኖሮ ቢለያዩ ኪሳራ ነው ለሁለቱም አይደለ? ለወላጆቻቸውም ትልቅ የሆነ ጭንቀት ውስጥ ነው የሚገቡት። ምክንያቱም ወላጅ ልጁን ከወለደው ጊዜ ጀምሮ እስከሚሞትበት ቀን ድረስ ልጅ ነው በቃ ያ ልጅና ቢያገባም ቢወልድም ልጅ ሆነን ነው ሁሉ ጊዜ የምንታየው ለወላጆቻችን። ኢቨን 40 አመት 50 አመትም 60 አመትም ኖሯቸው እናትና አባት እስካሉ ድረስ ልጅ ናቸው። ስለዚህ ጭንቀት ለራሳቸው ነው የሚጨምሩ። ስለዚህ ትኩረታቸውን ወላጆች ከድግስና ከስጦታ ወይ ምን አለው አይነት ነገር ላይ ከሚያተኩሩ እነዚህ ነገሮች ላይ አሁን አንተም ቅድም ያነሳቸው ነገሮች ላይ ልጆቹን ማኖር የሚችሉ ነገሮች ላይ ነገ ላይ ቀጣይነት ያላቸው ነገሮች ላይ ቢያተኩሩ በጣም የተሻለ ውጤት ማምጣት ይቻላል ብዬ አምናለሁኝ። በጣም አሪፍ ሐሳብ ነው ያነሳሽው። ምናልባት ተስፋ እንዳለ ግን እኔም ለነገራቸው ፈልጋለሁ። አሁን ቅድም እንዳልሽው የስብዕና ችግር ቢኖር በወንጀል መሳተፍም ሌላውም ቢኖር ተስፋ አለ። የሰው አእምሮ ይቀየራል። በቴራፒ መቀየር እድል አለው። ፍላጎት ካለው ራሱን ለማሻሻል እንትን ካለ ሊሻሻል ይችላል። ይሄንን ያነሳሁት ለምንድነው አንዳንዴ የኋላ ማንነታችን ሌላ ይሆንና የመለወጥ ፍላጎት ኖሮን ግን መንገድ ውስጥ ስንገባ የበፊቱን ነገር ሰዎች ያነሱ አንተ እንደ ያልነበር ካንቺ እንደ ያልነበርሽ ያ ጭራሽ ወደ ኋላ እንድንመለስ ሊያደርግ ይችላል። ስለዚህ የትናንት ማንነቱ ምንም ሊሆን ይችላል። ዛሬ ግን አላማው ምንድነው? ራሱን የመለወጥ የመሻሻል ፍላጎት ካለው ያ በጣም ጤናማ ነገር። ዝም ብሎ ተስፋ ማድረግ ግን ብዙ ትዳሮችን ይጎዳል።
በሱስ ውስጥም ሆኖ በወንጀል ውስጥም በሌላ ውስጥም ሆኖ አይ ካገባሁት በኋላ ይሻሻላል። ስለዚህ ከማግባት በፊት ቢሻሻል የበለጠ ጠቃሚው እሱ ነው በሁለቱም በኩል ማለት ነው። ስለዚህ ስነ ልቦናም እዚህ ነገር ላይ በደንብ የሚሰራ ዘርፍ ነው። ስለዚህ የትናንት ማንነትን ለማሻሻል ዛሬ ላይ መስራት ይቻላል። አለዛ ይቀጥላል። ያ ስለሆነ ምንም ይሁን ምናልባት እቺ ናርሲስቲክ እየተባለች ዩቲዩብ ላይ ብዙ እንትን የምትለዋ ነገር ወደፊት ራሷን ችለን ወይ እናያታለን። ሐሳቡ ምን ማለት ነው ምንድነው የተደበላለቀ ነገር አለ። ስለዚህ ሰው የራሱ ጉድለት ይኖረዋል። መስራት ከተቻለ ይስተካከላል በደንብ። ከዛ ውጭ ራሱን የማይወድ የለም። በእርግጥ ራስን ምንም አለመውደድም በህመም ውስጥ ሆኖ ሰው ራሱን ሊጠል ይችላል። ስለዚህ ራስን መውደድ መጥፎ አይደለም። ራስ በጣም ራስ ወዳድ እኔ ብቻ ማለት ሲበዛ መጥፎ ነው። ስለዚህ ራሱን ካልወደደ አንቺን ሊወድ አይችልም አይደል? ስለዚህ ባልንጀራህን እንደ ራስህ ውደድ ነው ቅዱሱ መጽሐፍ የሚል። እንደ ራስህ ራሱን ያልወደደ አንቺን ሊወድ አይችልም። ውሸት ነው የሚሆነው። ስለዚህ መጠኑን የማመጣጠን ሁኔታ፣ ካስተዳደገ የመጣበትን ችግር የማከም ሁኔታ ናርሲስቲክ የሚለው ሐሳብ ላይ ነኝ ያለሁት። በዛ መስተካከል ይችላል እንጂ ከሌንዲ ነው 3 ምልክቶች ስላሉበት ከሌንዲ ነው 5 ነው ያንን አልደግፈው እንደማለት ነው ያልደግፈው። ለዚህ ሁሉም ሰው ብንፈልግ የአእምሮ ህመም ምልክት እናገኛለን። ለምን ከሰው ነው ምልክቱ የተወሰነው። መብዛት ማነሱ ነው እንጂ ምልክቶቹ አሉ። ለምሳሌ አንዱን ብናይ መከፋት፣ እንቅልፍ ማጣት፣ የምግብ ፍላጎት መቀነስ ወይም መጨመር፣ ሐዘን አልቅስ ማለት ሊገጥመን ይችላል። ለምን ያህል ጊዜ ነው የገጠመን? ተደጋግሟል ወይ? መጠኑ እንዴት ነው? ምን ችግር አስከተለ የሚለው ነገር ነው እንጂ ምልክት ብቻ ከቆጠርንማ ሴቶቹም ባላ ያገኙ ነው ወንዶቹም እንደዚህ። ስለዚህ ግን ክፍተትን ቢኖር ተስፋ አለው፣ መስተካከል ይችላል። እና ባህላዊ ሴታችን ላይ እናተኩር፣ ውስጣዊ ማንነት ላይ እንተዋወቅ አይደል? እነዚህ ነገሮች በጣም አስፈላጊ ናቸው። ቀድመ ጋብቻም አሁን በውጭው ዓለም በስነ ልቦናውም ዘርፍ አለ። በነገራችን ላይ በፍቅር ግንኙነት ላይ ያሉ ሚስቴ ልትሆን ትችላለች ወይ ባሌስ መሆን ይችላል የሚል ምርመራ አለ። በምርመራ ምን ያህል መጣጣም እንደሚቻል ይታወቃል። በስነ ልቦናው አብሮ ረጅም መጓዝ ይችላሉ አይችሉም? ስለዚህ መጓዝ ያልቻሉት ሁለቱም መጥፎ ሆነው ሁለቱም ሰነፍ ሆነው አይደለም፣ ተፈጥሯዊ ዝንባሌያቸው ስለሚለያይ ነው። አንዱ ለሊት መነሳት የሚወድ ሊኖር ይችላል፣ ዘግይቶ መነሳት የሚወድ ሊኖር ይችላል፣ ሶሻላይዝ ማድረግ የሚወድ ሊኖር ይችላል፣ ለብቻው መሆን የሚወድ ሊኖር ይችላል። ስለዚህ የፍላጎት ልዩነት ያመጣል እንጂ ያ ሶሻላይዝ ያደረገው ጥሩ ነው ለብቻው የሆነው መጥፎ ነው አይባልም። ተፈጥሯዊ የተሰጠን ነገር ነው። ማሻሻል የምንችላቸው ነገሮች ግን ሊኖሩ ይችላሉ። ስለዚህ በዛ መልኩ አየዋለሁ። ብዙ ቆንጆ ነገሮችን አነሳን። በደንብ ተመልካቾቻችን ከተጠቀሙበት ከብዙ ነገር ካስተዋሉት ከብዙ ነገር መትረፍ ይችላሉ ብዬ አስባለሁ። እንግዲህ ተመልካቾቻችን ከተወያየናቸው ውይይቶች ጠቃሚ ሐሳቦችን እንዳገኛችሁ ተስፋ አደርጋለሁ። ምናልባት የእናንተንም ሐሳብ እናውቀው ዘንድ በኮሜንት ላይ ጻፉልን። በቀጣይም በሌሎች ሐሳቦች በየሳምንቱ ወደ እናንተ እንመጣለን። መልካም ሳምንት።